ሰላም ለእናንተ ይሁን ውድ የእግዚአብሔር ቤተሰቦች ሀገር ውስጥና ከሀገር ውጭ ያላችሁ ኢትዮጵያውያንና ኤርትራውያን እግዚአብሔር አምላክ ለዘላለም የተባረከ ይሁን። እኔ ዛሬ አንድ ዜና ይዤላችሁ መጥቻለሁ። አገልጋይ ፒተር የስልጣኑ ቃል አማኞች ቤተክርስቲያን አገልጋይና መሪ ሐዋሳ ኢትዮጵያ። ስለዚህ አንድ ዛሬ የገጠመን ቻሌንጅ ስላለ ወደ እናንተ ወደ እግዚአብሔር ቤተሰቦች ይዤ መጥቻለሁ። ይሄ የስልጣኑ ቃል አማኞች ቤተክርስቲያን እንደምትመለከቱት በሚገርም ሁኔታ በእግዚአብሔር መንግስት ላይ ስራ በጣም እየሰራ ያለ እዚህ ሰፈር ላይ በጣም በሚገርም ሁኔታ እግዚአብሔር የብዙዎቹን ቀንበር በመስበር የብዙዎቹን ሞት በመሻር የታሰሩ በመፈታት ሰዎች ወደ እግዚአብሔር መንግስት እንዲፈልሱ ምክንያት የሆነች ቤተክርስቲያን ናት። በብዙ መስዋዕትነት በእውነት እዚህ ቦታ ላይ ዋጋ በመክፈል በብዙ አይነት ትግል ይህ ኤሪያ በአሕዛብ በመተተኞች በሟርተኞች የተያዘ ሰፈር ነውና ነገር ግን በዚህ ቦታ በእንደዚህ አይነት ዋጋ እየከፈለን ባለንበት ሁናተ የቤተክርስቲያኒቱ ያለችበት ግቢ በሙሉ ተሽጧል እና ሙስሊሞች ይሄን ቦታ ገዝተዋል። በዚህ ምክንያት አሁን አንድ ወር ነው ገደብ የሰጡን የካቲት 30 አዳራሹ ይፍረስ ይነሳ ብሎናል። ስለዚህ እንግዲህ ቢያንስ 3 ወር ጊዜ ስጡ ብዬ ብለምናቸውም ልሰሙ አልቻሉም። ስለዚህ ውድ እግዚአብሔር ቤተሰቦች ይሄ አገልግሎት ሳይቋረጥ እዚች ቤተክርስቲያን በሳምንት 3 ፕሮግራም ማክሰኞ ጾምና ጸሎት በጣም አስደናቂ ጸሎት አለ። እንደውም ደግሞ ሐሙስና ይሁድ እዚህ ቦታ ላይ ትልቅ ነፃ መውጣት፣ ፈውስ፣ የእግዚአብሔር ቃል በኃይል የሚሰበክበት ነው፣ ትውልድ የሚታነጽበት ነው። ነገር ግን አገልግሎቱ እንዳይቋረጥ ሌላ ቦታ ተከራይተን ግዛዊ አዳራሽ ለመስራት በጣም ተጨንቀናል። በዚህን ሰዓት ምንም አይነት ፋይናንስ በእጃችን የለም። እዚህ ቦታ ላይ እኛ ከአገልግሎት ውጭ ሌላ ነገር የለንም። ሌላ ቦታ እንኳን ለመከራየት አሁን ግዛዊ አዳራሽ ለመስራት ምንም ነገር በእጃችን የለንም። እዚህ ቦታ ላይ የሚካፈለው ሰው በጣም ምስኪን ህዝብ ነው፣ መስጠት የማይችል ህዝብ ነው። የሚገርማችሁ ከመባ 100 ብር አናገኝም። ሻማ ለራሱ እየቀለጠ ሌላ ይባራል እንደሚባል እንደዚህ አይነት ነገር እየሆነን ነው የእግዚአብሔርን ስራ እየሰራን ያለ ነው። ነገር ግን በጣም ቻሌንጅ ገጥሞናል። በእውነት ቁጭት በውስጣችሁ ገብቶ በምንም ታምር የእግዚአብሔር ስራ አይቆምም በማለት ከጎናችን እንድትቆሙ ዘንድ በጌታ ፍቅር ጥሬን አቀርባለሁ። ሀገር ውስጥና ከሀገር ውጭ ያላችሁ ኢትዮጵያውያንና ኤርትራውያን ከ100 ብር ጀምራችሁ ለዚህ አገልግሎት ቦታ ከራይና ግዛዊ አዳራሽ የምንሰራበትን ዘር በመዝራት እጆቻችሁን በመዘርጋት አብራችሁ ከጎናችን እንድትሆኑ ዘንድ በጌታ ፍቅር ጥሬን አቀርባለሁ። እንደምታዩት ይሄ ቦታ ምንም የተመቻቸ አልነበረም፣ ግን ቢሆንም የእግዚአብሔር ስራ እየተሰራ ያለበት ነው። ግን አሁን ከባድ ቻሌንጅ ገጥሞናል። በእውነት በጣም ገንዘብ አለን የሚሉ ሰዎች በላያችን ላይ የተራመዱበት ወቅት ነው። ስለዚህ ከጎናችን እንድትሆኑ በጌታ ፍቅር ጥሬን ወደ እናንተ አቀርባለሁ። ኢየሱስ ያሳርፋል።